ተማሪዎች እንዴት ናችሁ? ዛሬ እንግዲህ የፍሬሽማን ኮርስ የሆነውን የሳይኮሎጂ ፈርስት ይር ፍሬሽማን ኮርስ እናያለን። በዚህ ኮርስ እንግዲህ በዚህኛው ቪዲዮ የምናየው ምንድነው የአጠቃላይ ሳይኮሎጂ ኦብጀክቲቮችን እንዲሁም ደግሞ የዩኒት ዋንን ኦብጀክቲቭ ኦቨርቪው እንዲሁም ደግሞ ሳይኮሎጂን መማራችን ምን አይነት ጥቅም እንደሚሰጠን ከጂፒያችን በዚህ ቪዲዮ ጂፒያችሁን በደንብ እንድታስተካከሉ እንደሚረዳችሁ የቪዲዮ በደንብ ነው የማምነው። ከዛ በተጨማሪ ደግሞ ህይወታችሁንም ለማስተካከል በጣም ትልቅ ፋይዳ ያለው ኮርስ ነው እና ያንን ታሳቢ በማድረግ ይህን ቪዲዮ ሰራሁት እና በምን እንደሚጠቅማችሁ ይህንን ኮርስ ውስጣችሁ እንዴት አድርጋችሁ ህይወታችሁን እንደምታስተካክሉ በደንብ ሳይኮሎጂ የሚባለው ኮርስ አድሬስ ያደርጋችኋል እና የዚህ ሞጁል ኦብጀክቲቮችን ስናይ አንደኛ ምንድነው ይህንን ከጨረሳችሁ በኋላ እናንተ ማወቅ ይጠበቅባችሁ ማለት ነው። ሳይኮሎጂ ኮንሰፕት ፌኒስ የሚባሉትን ዲስክራይብ ማድረግ ይጠበቅባችኋል። ሌላኛው ደግሞ ሜጀር የሆኑ በሳይኮሎጂ ውስጥ ያሉ ቲዎሬቲካል ኮንሴፕቶችን ወይም ፕሮስፔክቲቮችን ኮምፔር እና ኮንትራስት ማድረግ ይጠበቅባችኋል። ከዛ በተጨማሪ የሂውመን ዲቨሎፕመንት አስፔክቶችን ዲፍረንት የሆኑ አስፔክቶችን ዲስከስ። ሌላኛው ደግሞ የለርኒንግ ቴዎሪዎች አሉ፣ እነሱን ኮምፔር እና ኮንትራስት። ሌላኛው ሞቲቬሽናል ኢሞሽናል ፕሮሰሶችን ሰምራይዝ ማድረግ፣ ሶሻል እና ኢንተርፐርሰናል ስኪሎችን በኢቪዴይ ላይ ዲሞንስትሬት ማድረግ መቻል ይኖርባቸዋል። እንደገና ደግሞ አዳፕቲቭ የሆነ ሴት አድርጉ ይላል። ያው ዴይሊ ላይፋችሁ ላይ በጣም ትልቅ ኢምፓክት ያለው እና እንደውም እኔ ይህን ኮርስ ስትወስዱት ጂፒያችሁን ብቻ ወይም ደግሞ አካዴሚክ ጆርኒያችሁን ብቻ ሳይሆን አጠቃላይ ላይፋችሁን እንደሚቀይርላችሁ እያሰባችሁ ተማሩት። በደንብ የኮንሴፕቱን እየተረዳችሁ አፕላይ እያደረጋችሁ ብትማሩት አንደኛ አካዴሚካሊም በደንብ ይገባችኋል። ሁለተኛ ደግሞ ላይፍ ቼንጂንግ የሆነ ኮርስ ሆነ ላይፋችሁን ቼንጅ ታደርጉታላችሁ ስለማስብ ነው እና እንደዛ አድርጉላችሁ። ሌላኛው ደግሞ ናውሌጅ ኦፍ ሳይኮሎጂን ላይፋችሁ ላይ አፕላይ ማድረግ ይጠበቅባችኋል። ላይፍ ስኪላችሁን ዴቨሎፕ እንድታደርጉ ይጠበቃል ማለት ነው። ሌላኛው ደግሞ ቻፕተሯን እንግዲህ ምንድነው የሚለው አዲስ የሚያደርገው ኢሰንስ ኦፍ ሳይኮሎጂ ነው። ቻፕተሩ ስለ ይሄ ቻፕተር ምንድነው የሚያደርገው ተማሪዎችን ስለ ሳይኮሎጂ ማሳወቅ የሚሞክረው እና በዚህ ኮንሴፕት ዩኒት ላይ ወይም ቻፕተር ላይ አዲስ የሚደረጉ ስፔሲፊክ ኮንሴፕቶችን ስናይ አንደኛ ዲፊኒሽንስ ኦፍ ሳይኮሎጂ አለ። ሁለተኛ ደግሞ ሪሌትድ ኮንሴፕት እና ሳይኮሎጂ፣ ሁለተኛ ጎልስ ኦፍ ሳይኮሎጂ፣ ሶስተኛ ሂስቶሪካል ባክግራውንድ እና ሜጀር ፐርስፔክቲቭ ኢን ሳይኮሎጂ፣ ሶስተኛ ደግሞ ብራንችስ ኦፍ ሳይኮሎጂ አሉ። ሌላኛው ደግሞ ሪሰርች ሜተድስ ኢን ሳይኮሎጂ የሚለውን ታያላችሁ። እዚህ ጋር ለርኒንግ አፕታይዘር ብሎ ያስቀምጣል። ያው ሳይኮሎጂ እንድትመራመሩ የሚጠይቀው እነዚህን አይነት ጥያቄዎች ብዙ ጊዜ እንዲህ በአማርኛ ትሰሟቸዋላችሁ። ምናልባት እየለማይታችሁ ይሆናላችሁ። ከዚህ በፊት ወይ ተጠይቃችሁ ልታውቁ ትችላላችሁ እና እነዚህ ሁላ ጥያቄዎች ምንድን ናቸው? የሚመለሱት ከሳይኮሎጂ አንጻር ነው። ምንድን ነው የሚለው የማን ጊዜ ስሞል ቦትስ አለ ታይገር ካቤጅ በትንሽዬ ጀልባ ውስጥ የሚሄድ ሰው ምን ነበረው? ታይገር ነብር ነበረው፣ ፍየል እና ካቤጅ ይዞ ነበር። ከዛ
ውስጥ ያሉ ሰብፊልዶች አሉና እነሱ አይደንቲፋይ አድርጉ ይላል። ሌላኛው ዲፈረንሺየት ሜጀር ሪሰርች ሜተድ ኢን ሳይኮሎጂ ላይ ያሉ ሜጀር ዲፈረንስ ሪሰርች ሜተዶችን ዲፈረንሺየት አድርጉ ይላል እና ሜጀር ስቴፕስ ኦፍ ሳይንቲፊክ በሳይንሳዊ መንገድ የተደገፈ ሪሰርች ሜተድ ሪሰርችን ስቴፖችን ምን አድርጉ ይላል ኤክስፕሎር አድርጉ ይላል ማለት ነው። እንግዲህ ቪዲዮችን እንዳይረዝም እንደ ኢንትሮዳክሽን ስለሆነ የዩኒቱን የመጀመሪያ ምንድነው ኮርስ በቀጣይ እናየዋለን። ምን የሚለውን ዴፊኒሽን ኦፍ ሳይኮሎጂ ኤንድ ሪሌትድ ኮንሴፕትስ ለዛሬ እንግዲህ ያሳየኋችሁ ወይም ለማሳየት የሞከርኩት የዩኒቱን ኦቨርቪው እና አጠቃላይ የዚህ የሳይኮሎጂ ሞጁል ኦቨርቪው እና ለቪዲዮ ሌክቸር ቪዲዮዎችን በመስራት ላይ አዲስ ነኝ። ሁላችሁም ሰብስክራይብ ያደረጋችሁ አበረታቱኝ። ላይክ ኮሜንት ካላችሁ ሀሳብ አስተያየት አዲስ ስለሆንኩም ምናልባት